በዚህ በአዲስ ፕሮጀክት በባይራ ኮሻ 6 ቀበሌ ላይ እየሰራን እንገኛለን። ከሪፕል ኢፌክት ኢትዮጵያ ጋር በትብብር የሚሰራ ፕሮጀክት ነው። በዛሬው በዚህ ፕሮጀክት ላይ ያየነው የፕሮጀክቱ ዋና ሀሳብ ምንድነው? በተለይ ሴቶች በርካታ ስራዎች ተጽዕኖ የሚያደርጋቸው በርካታ ስራዎች አሏቸው። ከቤተሰብ ከማስተዳደር ተነስ አንስቶ ከዚህ ጋር ተያይዞ ጊዜዋን በአግባቡ በመጠቀም የኢኮኖሚ አቅሟን ማሳደግ እንድትችል ተጽዕኖ ከሚያደርጉት ጉዳዮች አንዱ ልጆችን ኬር በማድረግ ቤት በመቆየት በዛ ሂደት ውስጥ የሚወሰድ ጊዜ ነው። ስለዚህ ይሄ የህፃናት ማቆያ በዚህ መንገድ በአዲስ መልክ በዚህ ስፍራ መቋቋሙ በተለይ ህፃናትን በመጠበቅ የምትወስደውን ጊዜ ስራ በመስራት ገቢዋን በሚያስገኙ ጉዳዮች ላይ ጉልበቷን በማዋል የኢኮኖሚ ተጠቃሚነቷን ከማረጋገጥ አንጻር ትልቅ ዋጋ ያለው ተደርጎ የሚወሰድ ነው። ኦስዋ ሻኪዲ ጫና ቀነሲዲ ኦቲ ኦስዋ ኦተና በሲዮ ስልጣና አዋቲካ እኪዲ ቀሲ ናታ ጤሊያጋንካ ኦስዋ ሻኪዲ ኦተና በሲዮጋ ተማሪ ዶጋፔ ደንዳጋን ሃይ ሶም ጊዲኮካ ዳፉራ በንታጋፔ ቀነሲዲ ደኢያ አዋቲካ ጊዲን ደኢያ ናቲካ ጊዲን ኦስዋ ሻኪዲ ኦቲዲ ቀሲ ስልጣና አጊን ስብሰባ አጊን አገ ድርጅት ጤሲን ይዲ አሳራካ ላጊያራካ ጋይቲዲ እናቶች ቤት ውስጥ የተለያዩ ስራዎችን ይሰራሉና ከወንዶች አንፃር ስናይ እንኳን 3/4 የሚያህል ስራ በእናቶች የሚሰሩ ስራዎች ናቸው። አብዛኛው ግን ስራዎችን ስናይ ፕሮዳክቲቭ አይደለም ወይንም ገቢ ማስገኛ ስራዎች ሳይሆኑ የማይከፈልባቸው የእንክብካቤ ስራዎች ላይ ነው ብዙ ጊዜያቸውን የሚገሉትና ያንን ከመቀነስ አንፃር እንደ አንድ ግኝት ተደርጎ የተያዘው በዚህ ፕሮጀክት ምንድነው? በየገጠር ፕሮጀክት ባለበት አካባቢ የገጠር ሴቶች ቢያንስ ህፃናትን እዚህ ጋር አስቀምጠው ወደ ገበያ፣ ወደ እርሻ፣ የተለያዩ ማህበራዊ ጉዳዮች ላይም ተሳትፈው ያላቸውን ጊዜ በአግባቡ እንዲጠቀሙ ማስቻል ነው። ማህበረሰቡንም ስናይ ማህበረሰቡም በጣም ደስ ብሎት ነው የፕሮጀክቱን ሐሳብ የፕሮጀክቱን ስራ የተቀበለውና ያየናቸው ነገሮች በጣም ጥሩ ናቸው። በተለይ ደግሞ የሴቷን አቅም ኢኮኖሚ አቅሟን ከማሳደግ አንፃር በግሩፕ ተደራጅተው ራሳቸውን የሚችሉበት ሁኔታ የገቢ አቅማቸውን የሚያሳድጉበት ሁኔታ አልፎም ደግሞ እርስ በራሳቸው የሚተጋገዙበትን ሁኔታ ይዘው የመጣ ፕሮጀክት እንደመሆኑ መጠን ለአካባቢዋ ሴቶች ጥቅምና ፋይዳ ያለ ተደርጎ ነው የሚወሰደው። ይሄ በዚህ ቆይታ በፕሮጀክት ቆይታው የሚያመጣ ውጤትና የሚያሳድረው ተጽዕኖ ተገምግሞ ይሄ ለሌሎችም አካባቢዎች ይሰፋል ብለን እንጠብቃለን። ይሄ ማይከል ወደፊት እያደገን የሚመጣበት ከሆነ ጥሩ ውጤቶች የሚመዘገቡ ሁኔታዎች ካሉ ከዚህም ቀበሌ ወደ ሌላ ቀበሌም ሊስፋፋ የሚችልበት እድሉ በጣም ሰፊ ነው። ከዚህ ወረዳም ሌላ ወረዳም ሊስፋፋ የሚችልበት እድሉ በጣም ሰፊ ስለሆነ አሁን እንደ ፕሮጀክት እንደ ፓይለት ፕሮጀክት አድርገን እንወስደዋለን። ስለዚህ የዊ አክሽን በዚህ አካባቢ ላደረገው ኮንትሪቢዩሽን በጣም ትልቅ ምስጋና ነው ያለን። እኛም እንደ ክልል በዚህ ፕሮጀክት ስኬት አስፈላጊውን ነገር የምንደግፍ ነው የሚሆነው። ስለዚህ በዚህ መንገድ የተጀመረው ፕሮጀክት እየተሳካ እንዲሆን ምኞቴ ነው። በጣም አመሰግናለሁ።